ይዙ መጣች። ይሄ ዱርዬ ዛሬም ሊያስቸግርሽ ነው። ዛሬማ ስልኳን እቀበላታለሁ። እቺ ጓደኛዋ እያለች መቼም አትቀበል። እሱን ታያለህ፣ ጠብቀኝ። ቲኑ አንተ ቆይ አይደክምም? አይሰለችም? እንኳን እሷን ማውራት ያንቺ ግልምጫና የሱ ቋጠር እንኳን አንሰለችኝም። ምን አባን ወደ እኔ የምትጠቁመው? እሷ እወድሃለሁ እያለች ነው። አንተ ስርዓት የለም እንዴ? እና ስልክሽን ስጪኝና አንድ ቀን አብረን ምሳ እንብላ። ጭራሽ ምሳ? ሰውዬ ቦታውን ያወቅህ እንኳን አልመሰለኝም። አንቺ ግን ምን አድርጌሽ ነው? ቆይ እሷ አፍ የላትም ወይስ አማርኛ አትችልም? ኧረ እችላለሁ። ጎሽ ዛሬ ስልክሽን ትሰጪኛለሽ ወይ ደግሞ እኔ ማረገውን አውቃለሁ። ምን ልታረግ? ማረገውማ ልብሴን አውልቄ በእሷ ነው ያበርኩት እላለሁ። ምስክርም አለኝ። ኧረ እሰጥሃለሁ። አንተማ ጤነኛ አይደለም። ለእሷ ስል ልበድ። ስጪኛ። እሺ ግን ቁጥሩ አዲስ ስለሆነ በቃ አላውቀውም። ያንተን ስጠኝና እደውላለሁ። 09 11 17 ወይኔ ስልኬ ባትሪ ዘጋ። ኧረ ነው መስጠት ካልፈለግሽ ተይው። ይቅርታ። የምር ልሰጥ ነበር ስልኬ ባትሪ ስለዘጋ ነው። ኧረ ልሄድ እኮ አይደለም መጣሁ። አንቺ ለማንም ዱርዬ ስልክሽ ሰጠሽ ለሚመጣው ነገር ተጠያቂ አይደለሁ። ይኸው ምንድን ነው? ቲማክስ ፓወር ባንክ። ፍጥነትክ ከኔ በላይ ፓወር ባንኩ ቻርጅ ሲያደርግ ይፈጥናል። በአንድ ቻርጅ ብቻ እስከ 25 ስልክ ቻርጅ ማድረግ ይችላል። ጄኔሬተር ነው በለኛ። ድምጽ የለውም እንጂ በዩ በአንድ ጊዜ 8 ስልኮችን ቻርጅ ማድረጉ ደግሞ ይለየዋል። የሚገርምሽ ቲማክስ ፓወር ባንክ ብቻ አይደለም፣ ፍላሾች፣ ፈጣን ቻርጀሮች እንዲሁም ደግሞ የትኛውም አይነት የሞባይል አክሰሰሪዎች አሏቸው። የት አገኘዋለሁ? በስልክሽ ቴሌብር ላይ ዘመን ገበያ ላይ ታገኘዋለሽ። አድራሻቸው ካልሽ ደግሞ መርካቶ ራጉኤል ቤተክርስቲያን ፊት ለፊት ስኬት ህንጻ ጀርባ ታገኙዋቸዋላችሁ።